ስለ ቢን ላደን የማታውቁት እውነተኛ ታሪክ። በቢሊዮን የሚቆጠር ዶላር የሚንቀሳቀስበት ቤተሰብ ውስጥ ተወለደ። በልጅነቱ የፈለገውን ማግኘት የሚችል፣ በቅንጦት መኪናዎች የሚንሸራሸር እና በዓለም ምርጥ ትምህርት ቤቶች የተማረ ወጣት ነበር። ነገር ግን ይህንን ሁሉ ጥሎ ውሃ፣ መብራትና ምንም አይነት መገልገያ ወደሌለበት የጨለማ ዋሻ ውስጥ ገባ። አንድ ሰው ከመቾት ማማ ላይ ወርዶ እንዴት የዓለማችንን ታሪክ በደም እስከ መጻፍ ይደርሳል? ዓለም የሚያውቀው በሴፕቴምበር 11 የሞቱትን ንጹሃን ዜጎችና የፈረሱትን ሕንፃዎች ነው። እናንተም የምታውቁት አሸባሪው ቢን ላደን ብላችሁ ነው። ነገር ግን ወደዚህ ጭካኔ ከመግባቱ በፊት የነበረውን ማንም የማይነግራችሁንና እጅግ አስገራሚ የሆነውን የኦሳማ ቢን ላደንን ሌላኛውን ማንነት ዛሬ ነግራችኋለሁ። ኦሳማ ቢን ላደን የተወለደው በ1957 ዓ.ም በሳዑዲ አረቢያ ነበር። አባቱ ሙሐመድ ቢን አዋድ ቢን ላደን በመላው መካከለኛው ምስራቅ ታላላቅ መንገዶችንና መስጂዶችን የገነቡ ቢሊዮነር ነበሩ። ኦሳማ ከ50 በላይ ከሚሆኑት የአባቱ ልጆች አንዱ ነበር። አስገራሚው ተቃርኖ እዚህ ላይ ነው። አብሮት ያደጉ ሰዎች እንደሚሉት ኦሳማ በልጅነቱ እጅግ በጣም አፋር፣ ዝምተኛና ስነ ስርዓት ያለው ልጅ ነበር። በባህሪው ጥግ ይዞ ግጥም መጻፍ፣ መጽሐፍ ማንበብ እና የተፈጥሮ ውበትን ማድነቅ ይወድ ነበር። ታዲያ ይህ ዝምተኛና አፋር ልጅ እንዴት ድምፁ ዓለምን የሚያንቀጠቅጥ ጭራቅ ሊሆን ቻለ? መልሱ ያለው በ1979 ዓ.ም በተፈጠረ አንድ ታሪካዊ ክስተት ውስጥ ነው። ሶቪየት ኅብረት የአሁኗ ሩሲያ አፍጋኒስታንን ስትወር የ22 ዓመት ወጣት ኦሳማ የቤተሰቡን ሚሊዮን ዶላሮች ይዞ የቅንጦት ሕይወቱን እርግፍ አድርጎ በመተው ሙስሊም ወንድሞቹን ለመርዳት ወደ አፍጋኒስታን ጦር ግንባር አቀና። በዚህ ጊዜ ነው የታሪክ ትልቁና አስቀኙ ምጸት የተፈጠረው። ኦሳማ አፍጋኒስታን ውስጥ ጦርነት ሲገጥም ብቻውን አልነበረም። ከጀርባው ሆኖ መሳሪያ፣ ገንዘብና ስልጠና የሰጠው የነበረው ማን ይመስላችኋል? አሜሪካ። አዎ፣ የዩናይትድ ስቴትስ የሰለላ ድርጅት ሲአይኤ ኦፕሬሽን ሳይክሎን በተሰኘ ምስጢራዊ ዘመቻ ኦሳማንና ጓደኞቹን ሩሲያን ለመዋጋት ይጠቀምባቸው ነበር። በዚያን ጊዜ አሜሪካ ኦሳማን እንደ የነጻነት ታጋይ ጀግና ትቆጥረው ነበር። ኦሳማም በገንዘቡ መንገዶችን ጠረገ፣ ሆስፒታሎችን ገነባ፣ ወታደሮችን አደራጀ። በስተመጨረሻም ሩሲያ ተሸንፋ ከአፍጋኒስታን ወጣች። ይህ ድል የኦሳማን ስነ ልቦና ቀየረው። ታላቋን ሩሲያን ያንበረከክን እኛ ማንኛውንም ኃይል ማሸነፍ እንችላለን የሚል የጀግንነት ስሜት ውስጥ ገባ። ነገር ግን በ1990 ሁሉም ነገር ተገላቢጦሽ ሆነ። የኢራቁ መሪ ሳዳም ሁሴን ኩዌትን ሲወር ሳዑዲ አረቢያ ስጋት ላይ ወደቀች። ኦሳማ ወደ ሳዑዲ ንጉሥ ሄዶ እኔ የራሴን ጦር አምጥቼ ሳዑዲን እጠብቃለሁ ብሎ ጠየቀ። ንጉሡ ግን የኦሳማን ጦር ናቁት። በምትኩ የአሜሪካን ጦር ወደ ቅድስቲቱ የሳዑዲ ምድር አስገቡ። ይህች ቅጽበት የኦሳማን ልብ ሰበረችው። የራሱ ሀገር እንደከዳችው ተሰማው። ቅዱስ በሚለው መሬት ላይ የአሜሪካ ወታደሮች መርገጣቸው እብድ አደረገው። ያኔ ነው አሜሪካ ከወዳጅነት ወደ ዋነኛ ጠላትነት የተቀየረችው። ያኔ ነው አልቃይዳ የተባለው አጥፊ ቡድን የተወለደው። ከዚህ ጊዜ በኋላ የተፈጠረውን ዓለም ያውቀዋል። ያ አፋርና ዝምተኛ የነበረው ልጅ ከዋሻ ውስጥ ሆኖ በሚያስተላልፈው ትዕዛዝ በሺዎች የሚቆጠሩ ንጹሐን አለቁ። ደም በከንቱ ፈሰሰ። የዓለማችን ሰላም ለዘላለም ተናጋ። በቅርብ የሚያውቁት ሰዎች እንደሚሉት ኦሳማ ትዕዛዝ ሲሰጥ እንኳን ድምፁን ከፍ አድርጎ አያውቅም ነበር። ነገር ግን ያ ዝቅተኛ ድምፅ ዓለምን በእሳት አቃጠለ። ግንቦት 2011 ዓመተ ምህረት ዓለምን ያንቀጠቀጠው ሰው መጨረሻው እንዴት ነበር? በፓኪስታን አቦታባድ ከተማ ውስጥ በአንድ ግቢ ውስጥ ተገኘ። ለዓመታት ፀሐይ ብርሃን በደንብ ሳያይ የራሱ እስረኛ ሆኖ ነበር የኖረው። በቢሊዮን የሚቆጠር ዶላር ወራሽ የነበረው፣ ዓለምን በጣት ጠመዝማለሁ ብሎ ያሰበው የነበረው ሰው በመጨረሻ ሕይወቱ ያለፈው በገዛ ቤቱ ውስጥ በፈጠረው ጥላቻ በተወለደ ጥይት ነበር። የኦሳማ ቢን ላደን ታሪክ የሰው ልጅ ስነ ልቦና ምን ያህል ውስብስብ እንደሆነ የሚያሳይ ነው። ከሀብታም ልጅነት ወደ ጀግንነት ስሜት፣ ከዚያም ወደ ጭካኔ፣ በመጨረሻም ወደ ታሪክ ጸጥታ። እናንተስ ምን ታስባላችሁ? የአንድን ሰው ማንነት የሚቀይረው ምንድን ነው? ገንዘብ፣ እምነት ወይስ በቀል? ሐሳባችሁን ኮመንት ላይ ጻፉልኝ። ይህ ቪዲዮ አዲስ እይታን ከከፈተላችሁ ላይክ ማድረጋችሁን አትዘንጉ። እንደዚህ አይነት ያልተሰሙና ምስጢራዊ ታሪኮችን በየሳምንቱ ለማግኘት ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ።
በሌላ አስገራሚ ታሪክ እስክንገናኝ ጤና ይስጥልኝ።